እኛ በማስተዋል እንድንሰማ ጌታ ኢየሱስ ይርዳን። እንግዲህ ከዚህ በፊትም እየሰማነው ነው፣ ብዙ አባቶች የተናገሩን ነው እና ብዙ መስካሪዎችም የመሰከሩ ስለሆነ ጌታ ኢየሱስ ይመስገን። እንዲህ አዲስ አድርገን እንሰማሃለን። ጌታ ኢየሱስ ይባረክ። ከዚህ በፊትም የምናውቀው ከመጽሐፍ ቅዱስ ክፍል ምሳሌ መጽሐፈ ምሳሌ ምዕራፍ 3 ከቁጥር 1 ስፍራ ያለውን አነባለሁ። በጌታ በኢየሱስም ጌታ ኢየሱስ ይመስገን። ስፍራው እንዲህ ይላል፣ ልጄ ሆይ ሕጌን አትረሳ፣ ልብህም ትእዛዛትን ይጠብቅ። ብዙ ዘመናትና ረጅም ዕድሜ ሰላምም ይጨመርልሃልና። ምሕረትና እውነት ካንተ አይራቁ። በአንገትህ እሰራቸው፣ በልብህም ጽላት ጻፋቸው። በእግዚአብሔርና በሰው ፊት ሞገስና መልካም ዝናን ታገኛለህ። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ምን ያደርጋል? ያቃናልሃል። ጌታ ኢየሱስ ይመስገን። ምን ብታደርግ ጌታ ኢየሱስ ይመስገን፣ እዚህ ከላይ የተዘረዘረውን ሁሉ ብትጠብቅና ብታደርግ እግዚአብሔር ምን ያደርጋል? ጎዳናህን ያቃናልሃል። ጌታ ኢየሱስ ይመስገን። ዛሬም ልንማር ከዚህ ስፍራ አንድ ለራሴ ለትምህርት ይሆነኛል ብዬ የወሰንኩት ምንድነው? ርዕስ አድርጌ ያሰብኩት እባክህ ኢየሱስ ሆይ የሚሄድበትን ጎዳናዬን ወይም መንገዴን አቅናልኝ የሚል ነው። ጌታ ኢየሱስ ይመስገን። እግዚአብሔር መንገዳችንን ካላቃና ካላስተካከለ ደግሞ በምን መንገድ እንደምንሄድ ሁሉ ጌታ ኢየሱስ ማስተዋልን ካልሰጠ በጣም ከባድ ነውና ጌታ ሆይ እባክህ መንገዴን አንተ ምን አድርግ? አቅና። ጌታ ኢየሱስ ይመስገን። መንገዴን አቅና። በአንተ ፊት የሚመላለሰው የኔ መመላለስ ሁሉ በአንተ ፊት ምን የሆነው የቀናው መንገድ እንዲሆን፣ አረማመዴ በአንተ ፊት ያማረ እንዲሆን፣ አካሄዴ በአንተ ፊት ያማረ እንዲሆን ጌታ ኢየሱስ ሆይ በአንተ ፊት ይዤ የሚመጣው ምስጋና በአንተ ፊት አንተን ደስ የሚያሰኝ እንዲሆን፣ በጾምና በጸሎት የሚቀርበው መቅረቤ በአንተ ፊት ያማረ እንዲሆን እባክህ መንገዴን አንተ አቅና እያለን እንማራለን። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ምን ቢታደርግ ነው መንገድህ የሚቃናው? ምን ብናደርግ ነው? እንዴት ሆኜ ቢመላለስ ነው በእግዚአብሔር ፊት ላይ መንገድ የሚስተካከለው? ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። እሱ እንደሚወደው እንዲያዘዘው ከተመላለሰ አትሂድ ያለውን መንገድ ካልሄደን ኑር ባለበት ስፍራ ላይ ከኖረን አንተ ለዚህ ስፍራ የተመረጥክ ነው ብሎ እግዚአብሔር በመረጠው ስፍራ ላይ ከተገኘን እግዚአብሔር መንገዳችንን ምን ያደርጋል? የቀናው መንገድ አድርጎ ይፈጥረናል። ጌታ ኢየሱስ ይባረክ። ልጄ ሆይ ሕጌን አትረሳ። ምን አይነት ሕግ? ሕጉ ምን አይነት ሕግ ነው? ለእኔም ለእናንተም እግዚአብሔር የሰጠው ምን አይነት ሕግ ነው? አትረሳ ያለው ደግሞ ልብህም እኔ ያዘዝኩን ትእዛዝህን ያችን ትእዛዝ ይጠብቅ የተባለው ምን አይነት ትእዛዝ ነው? ያን ሁሉ ካደረግ፣ ያን ከጠበቅ፣ ትእዛዝህንም ከጠበቅ፣ ሕግህንም ካልረሳህ ምን ትሆናለህ? ብዙ ዘመናትና ረጅም ዕድሜ ሰላምም ይጨመርልሃልና ከጠበቅ ነው። ጌታ ኢየሱስ ይመስገን። ከጠበቅ ነው።
በምን መልኩ ከጠበቅ ነው? ልባችን በምን መልክ ከጠበቀ ነው እግዚአብሔር በእውነት በመንገዳችን ላይ እሱ የሚቀድምልን የሰመረውን መንገድ የሚያስተካክልልን ፊት ለፊታችን እሱ የሚቀድምልን በምን መልኩ ከተመላለሰን ልባችንን እሱ የሚያዘውን ትእዛዝ አታደርግ ያለውን ሳናደርግ አድርግ ያለውን ሳናስቀራ በሱ ፊት ላይ ከቆምነው እሱ እንዳዘዘው ሕጉንና ስርዓቱን ከጠበቅነው እግዚአብሔር መንገዳችንን ያቃናል። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ዝም ብዬ እንደ ፍላጎት ሄጄ እሱ አታድርግ ያለውን እያደረግኩ እግዚአብሔር እንዲህ ያደረገ ብለን ብናስበው አይሆንም። ጌታ ኢየሱስ ይመስገን። ብዙ ዘመናትና ረጅም እድሜ ሰላምም ይጨመርልሃልና ሕግህንና ትእዛዝን ከጠበቅህ ነው። ምሕረትና እውነት ካንተ አይራቁ። በአንገት እሰራቸው፣ ምን እንዳይሆን እንዳይጠፋ እንዳትረሳ። ጌታ ኢየሱስ ይመስገን። እሰራቸው፣ በልብህም ጽላት ጻፈው። ጌታ ኢየሱስ ይመስገን። ምን እንዳይሆን እንዳይጠፋ እንዳይረሳ ቸል ብለህ እንዳትጠፋ። ምናልባት ዓለም ሸውዶ እንዳይወስድ፣ ጊዜ ሸውዶ እንዳይወስድ ብዙ የሚነጥቅ ነገር ስላለ እንዳትወሰድ በጽላት በልብህ ጽላት ጻፈው ይላል እግዚአብሔር። ጌታ ኢየሱስ ይመስገን። በእግዚአብሔርና በሰውም ፊት ሞገስንና መልካም ዝናን ታገኛለህ። ምን ካደረግ? ትእዛዙን ከጠበቅ፣ የወንጌል አባቶች የሚናገሩን ከሰመን፣ በመስካሪዎች በኩል እግዚአብሔር የሚናገረውን የእግዚአብሔርን ድምፅ ከሰመነው። ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይመስገን። ያን ከሰመነው እግዚአብሔር በእውነት ለእኔና ለእናንተ ማስተዋልን ይስጠን። ጌታ ኢየሱስ ይባረክ። በማስተዋል ከሰመነው፣ በማስተዋል ከተመላለስነው፣ በማስተዋል ከጠበቅነው እግዚአብሔር በእውነት እግዚአብሔር እኔንና እናንተን ይጎበኛል። እኔና እናንተ ቸል ብለን ከሆነ እግዚአብሔር ምናልባት እኔንና እናንተን ፈልጎ መጥቶ ሊሰጠን ይዞ የመጣውን በረከት መልሶ እንዳይወስደን ጌታ ኢየሱስ በእውነት ይርዳን። በመንገዱ ላይ ሳንቆም ቀርተን፣ ባስቀመጠው ስፍራ ላይ ሳንቆም ቀርተን፣ እግዚአብሔር ለአገልግሎት ሲመርጠን ለዘፈን ሄደን ከሆነን፣ እግዚአብሔር ለመሰዊያ ሲመርጠን ለሌላ ቦታ ተገኝተን ከሆነን ጌታ ኢየሱስ ይመስገን። እግዚአብሔር አንተ የዓለም መድኃኒት ነው ብሎ እግዚአብሔር ስጠራ ምናልባት የተሰጠውን መንፈስ ቅዱስን አሳዝኜ በማይገባው ስፍራ ላይ ተገኝቼ እግዚአብሔር በእኔና በእናንተ ላይ አዝኖ እንዳይመለስ ጌታ ኢየሱስ ይመስገን። በጣም የሚገርም ትምህርት ባለፈው እዚህ ጋር እኛ ጋር በነበርነው ጊዜ ፓስተር ዮሲ የሳውዝ አፍሪካ ኃላፊ የነበሩ አባታችን ሲያስተምሩ አንድ ትምህርት አስተማሩና ልቤ በጣም ተሰበረ። ጌታ ኢየሱስ ይመስገን። ያም ርዕሱ ምን የሚል ነው? አንድ ቀን ልንማር ሁሉ እንችላለን። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። አንተ እዚህ ምን ታደርጋለህ በሚል ርዕስ ሰብኮን በእውነት ልቤ ፈሰሰ። ጌታ ኢየሱስ ይመስገን። አንተ የእግዚአብሔር ሰው፣ አንተ የእግዚአብሔር ልጅ፣ ለእግዚአብሔር የተመረጥክ፣ እግዚአብሔር ቀብቶ የጠራ፣ እግዚአብሔር መርጦ ያዳነ፣ ለይቶ ያቆመ፣ አንተ የተሰጠውን ጸጋ ላይ የት ነህ? በዚህ ምን ታደርጋለህ በሚል ርዕስ በጣም በሚገርም ሁኔታ አስተምሮ ጌታ ኢየሱስ ይመስገን። ምናልባት እግዚአብሔር አንተን የመረጠው ለአክሊሉ ሆኖ አንተ ግን ለገሃነም ተዘጋጅተህ ከሆንክ፣ እግዚአብሔር ነፍሳትን እንድታድን አብቶ ከሆነ የተቀበህን ቅባት ረስተህ በሌላ ስፍራ ላይ ተገኝተህ ከሆንክ፣
እግዚአብሔር አንተን በእውነት ልዩ አድርጎ ከፈጠረ በኋላ ልዩ አድርጎ ከመረጠ በኋላ መመረጥህን ትተህ በሌላ ስፍራ ላይ ከተገኘ አንድ ቀን መጥቶ እግዚአብሔር አንተ እዚህ ምን ታደርጋለህ? በዚህ ይሄ ስፍራ ለአንተ አልነበረውም፣ ለአንተ ያልተፈቀደው ስፍራ ነበር። አንተ እዚህ ትገኛለህ ተብለህ ያልታሰብክ ሰው ነበረ። አንተ ግን ምን ታደርጋለህ ብሎ እኔና አንተን በክፉ ስፍራ ላይ አገኝቶ እንዳያዝንብን ጌታ ኢየሱስ ሁላችን ይርዳን። ጌታ ኢየሱስ ይባረክ። እዚህ ጋር እግዚአብሔር መንገድህን የሚያቃናው ወይም በተቃናው መንገድ ላይ የምትሄደው ወይም እግዚአብሔር በሚመራው መንገድ ላይ ከቆምክና ካገለገልክ እግዚአብሔር በእውነት ረጅም እድሜውን ይሰጥሃል። ጌታ ኢየሱስ ይመስገን። ሰላምም ይጨምርልሃል። ምሕረትና እውነትም ካንተ አይርቅም። ያ ነገር ካልረሳህ ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባርክ። እያልኩ ያለው ነገር ይገባችኋል? ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይመስገን። እግዚአብሔር ወንድም እስራኤል አንተን እግዚአብሔር ለአገልግሎት መርጧልና ቸል ብለህ ረስተህ ልብህ ደንድኖ አገልግሎትን ቸል ብለህ ለጊዜያዊ ነገር ሰጥተህ እንዳጠፋ እግዚአብሔር በእውነት አስጠንቅቆ ይናገርሃል። ምን አድርጊ? በልብህ በደንብ አድርገህ ያዝ። ከያዝከው ረጅም እድሜ ይሰጥልሃል። ረጅም ሰላም ይሰጥልህ። የማይቋረጥ በረከት በቤት ይገባሃል። ጌታ ኢየሱስ ይመስገን። ስንቶች ናቸው በረከት በቤቱ እንዲገባ የምትፈልጉት? ስንቶች ናቸው እግዚአብሔር በእውነት ከየት እንዲያነሳ ከየት እንደተነሳን ማን እንደነበረን ከወዴት እንደመጣን ሁሉ የምናስበው ስንቶች አለን። ጌታ ኢየሱስ ይመስገን። እኔ ለራሴ ያውቃለሁ ከየት እንደመጣው ማን እንደነበርኩ እኔ ያውቃለሁ። ግን ጌታ ኢየሱስ በእውነት እኔን ለይቶ በእውነት የማልገባውን በእውነት ሪፋሙን እኔን ከመረጠኝ ጌታ ኢየሱስ ይመስገን። ለክብሩ ከተጠቀመኝ ለክብሩ ከጠረኝ በእውነት በምን መልኩ ማገለገል እንዳለብኝ አላውቅም። ጌታ ኢየሱስ ይመስገን። ስፍራውን አነባለሁ። ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይመስገን። ምንድን ነው እያለ ያለው? በልብህም ስለት ጻፋቸው፣ በእግዚአብሔርና በሰው ፊት ሞገስና መልካም ዝናህን ታገኛለህ። በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቃናልሃል። በራስህም አስተያየት ጠቢብ አትሁን። እግዚአብሔርን ፍራ፣ ከክፉም ራቅ። ይህም ለሥጋ ፈውስ ይሆንልሃል። ጌታ ኢየሱስ ይመስገን። ለምን? ጌታ ኢየሱስ ይመስገን። ምን በሆንከው ጊዜ? ከክፉ በራቅከው ጊዜ። ጌታ ኢየሱስ ይመስገን። ከክፉ በራቅከው ጊዜ ጌታ ኢየሱስ ይመስገን። ባንቴ በስጋዊ ሁኔታ ሳትመላለስ እግዚአብሔርን በመፍራትና በመጠባበቅ የምትጠባበቅ ከሆንክ እግዚአብሔር ምን ያደርጋል? ጌታ ኢየሱስ ይመስገን። ለስጋ ፈውስን ይሰጥሃል። ሰርተህ ትለወጣለህ፣ ትባረካለህ። በረከት በቤትህ ይገባል። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ምን ከሆንክ ጌታ ኢየሱስ ይመስገን። እሱን ከሰመን ለሱ ከኖርክ ለሱ ከተገዛ አድርግ ያለውን ሁሉ ካደረክ ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይመስገን። ለስጋም ፈውስ ይሆንልሃል፣ ለአጥንትም ጠግን። እግዚአብሔር ከሀብት አክብር፣ ከፍሬም ሁሉ በኩራትን ጎተራይ እህል ይሞላል። መጥመቂያውም በወይኑ ጠጅ ሞልቶ ይትረፈረፍልህ ይላል። ምን ካደረግክ ነው? እሱን ከሰማህ፣ ትእዛዙን ከጠበቅ፣ የተናገረውን ካልረሳህ ጌታ ኢየሱስ ይመስገን። የተናገረውን ምን ካላደረግ ሳትረሳ ከያዝከው ጌታ ኢየሱስ ሰላሙንም ምሕረቱንም በረከቱንም ሁሉ ጨምሮ ይሰጣል። ጌታ ኢየሱስ ይመስገን። ስለዚህ እግዚአብሔርን እንድንፈራ እግዚአብሔር ለሁላችን ይርዳን። ጌታ ኢየሱስ ይመስገን። አንድም ቃል ኢዮብ ላይ ያለውን ስፍራ አነባለሁ። ጌታ ኢየሱስ ይባረክ። ኢዮብ 32 ላይ ጌታ ኢየሱስ ይመስገን እንዲህ ይላል።
በደንብ አድርገን እንድንሰማ ጌታ ኢየሱስ ለሁላችን ይርዳን። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። እና እዛም ከመሄዳችን በፊት እንዲህ የሚል እግዚአብሔር ቃል አለ። ጌታ ኢየሱስ ይመስገን። 21 ላይ ከቁጥር 21 ከቁጥርም 21 ላይ እንዲህ የሚል እግዚአብሔር ቃል አለ። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑር፣ በዛም በጎነትን ታገኛለህ። ከአፍም ሕጉን ተቀበል፣ በልብህም ቃሉን አኑረው። ሁሉን ወደሚችል አምላክ ብትመለስ ብትዋረድም ኃጢአቱንም ከድንኳኑ ብታርቅ የወርቁን ዕቃ በአፈር ውስጥ የአፈሩም ወርቅ በጅረት ድንጋዩ መካከል ብትጥል ሁሉን የሚችል አምላክ ወርቅና የሚበለጭልጭ ብር ይሆንልሃል። የዛን ጊዜ ሁሉን ወደሚችል አምላክ ደስ ይለሃል። ፊትን ወደ እግዚአብሔር ታነሳለህ፣ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል። ጌታ ኢየሱስ ይባረክ። እርሱ ምን ያደርግሃል? ይሰማሃል። ምን ብትሆን ብትዋረድ፣ ከሱ ጋር ከተስማማህ፣ እሱ የሚናገረውን ነገር ሁሉ ከሰማህ፣ ለሱ ከተገዛህ፣ ለሱ ከተዋረድክ፣ ወደ እሱም ብትመለስ ጌታ ኢየሱስ ይመስገን በቤቴ ያልጠበቅከው በረከት ይሆናል። ጌታ ኢየሱስ ይመስገን። ያላሰብከው በረከት ወደ ቤቴ ይመጣል። ጌታ ኢየሱስ ይባረክ። ምን ከሆንከው ከሱ ጋር ከተስማማህ፣ እሱን ከሰማህ፣ የተናገረውን ቃልን በልብህ ከያዝከው፣ በልብህም ጽላት ጽፈህ በልብህም ካኖርከው፣ ሕጉንና ስርዓቱን ከጠበቅከው፣ ትእዛዙን ከጠበቅከው፣ እግዚአብሔር በእውነት ጌታ ኢየሱስ ይመስገን ወደ እሱ ብትመለስ ብትዋረድ፣ እግዚአብሔር በረከቱን ወደ ቤትህ ያመጣል። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። በረከቱን ወደ ቤቴ ያመጣል ይላል። ጌታ ኢየሱስ ይመስገን። እንደገና ኢዮብ ላይ 33 ከቁጥር 11 ላይ እንዲህ የሚል እግዚአብሔር ቃል አለ። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይመስገን። ከዘጠኝም ጀምረን እኔ ያለ መተላለፍ ንጹሕ ነኝ፣ ያለ ነውር ኃጢአትም የለብኝም። እነሆ ምክንያት አግኝቶብኛል እንደ ጠላቴ። ጌታ ኢየሱስ ይመስገን። እንደ ጠላቱም ቆጠሩኝ። እግሬም በግንድ አጠብቆ መንገድህንም ሁሉ ተመለከት። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። እነሆ አንተ በዚህ ጽድቅ አይደለህም፣ እግዚአብሔር ከሰው ይበልጣል ብዬ እመልስሃለሁ ይላል። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ተባረክ ኢየሱስ። ጌታ ኢየሱስ ይመስገን። እንደገና መዝሙርም ላይ ያለውን አንድ ስፍራ አነባለሁ። ጌታ ኢየሱስ ይመስገን። መዝሙረ ዳዊት ምዕራፍ 5 ላይ አንድ እግዚአብሔር ቃል አለ። ምዕራፍ አምስት ከቁጥር 5 ጌታ ኢየሱስ ይመስገን። ከአንድም ጀምረን ስንመለከት አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ እጸልያለሁና በማለዳ ድምፄን ትሰማሃለህ።
በማለዳ በፊት እቆማለሁ። ዳዊት እየጸለየ ነው ያለው። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። በማለዳ በፊት እቆማለሁ፣ እጠብቅሃለሁ። አንተን በድለን የምትወድድ አምላክ ነህና ክፉ ካንተ ጋር አይደለም። ከዛ በኋላ በአምስቱ ላይ ምን ይላል? በከንቱ የሚመኩ በዓይኖቹ ፊት አይኖሩም። ምን የሚሆኑ? በከንቱ የሚመኩ በዓይኖቹ ፊት አይኖሩም። ምን የሚሆኑ? በከንቱ የሚመኩ ትእዛዙን የማይሰሙ ለእግዚአብሔር የማይገዙ። ጌታ ኢየሱስ ይመስገን። የእግዚአብሔርን ነገር ቸል ብሎ የሚያልፉ፣ ለእግዚአብሔር የማይታዘዙ፣ ቃሉን በልቡ የማያኖሩ፣ በዓለማዊው ነገር ላይ የሚመኩ። ጌታ ኢየሱስ ይመስገን። በዚህች ዓለም ላይ የሚያስደስተን ብዙ ነገር አለ። በዚህች ዓለም ላይ እንግዲህ ለስጋችን የተመቸው ነገር ብዙ ነገር አለ፣ ግን ለመንፈስ የማይመች። ጌታ ኢየሱስ ይባረክ። ለመንፈስ በጣም የማይመች፣ ለስጋው ግን በጣም እርካታ የሚሰጠው እንቅልፉን የሚሰጠው ብዙ ነገር አለ። ግን የሰማዩ ነገር ባዶ ሆኖ የመንፈሱ ነገር ባዶ ሆኖ ስጋዬ ብቻ ለዚች ለዓለማዊ ለዘጠና ለሰባ ለስልሳ መቼ እንደምንሄድ ለማናውቀው ለዚች ለጊዜያዊ ነገር ብለን የዘላለማዊን ነገር አቃጥለነው በሱ ፊት ላይ ምንም ነገር እንዳይኖረው ጌታ ኢየሱስ ይሄ ለኢየሱ ፈቃድ አይደለም። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይመስገን። በከንቱ የሚመኩ በዓይኖቼ ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላሁ፣ ሐሰትን የሚናገሩትን ታጠፋቸዋለህ። ጌታ ኢየሱስ ይመስገን። ምን የሚናገሩትን? ሐሰትን የሚናገሩትን፣ ከእግዚአብሔር ሳይሰሙ እግዚአብሔር እንዲህ ብሎሃል ብሎ የሚናገሩትን፣ እግዚአብሔር ወደ መልካም መንገድ ሲመራ፣ በቀናው መንገድ ላይ ሲመራ፣ በቀና ሕይወት ላይ ሲመራ፣ በልብህ ላይ መልካምነት አድርግ ብሎ ኢየሱስ ሲሰብከው፣ ሰይጣንና ዓለም ደግሞ የሚጠፉት ከንቱ የሆነውን ነገር አምጥቶ በልቡ ላይ የሚሰብኩ እነሱ ምን ይሆናሉ? ይጠፋሉ። ጌታ ኢየሱስ ይመስገን። እንዳንጠፋ ጌታ ኢየሱስ በእውነት ይርዳን። ጌታ ኢየሱስ ይመስገን፣ ይርዳን። ምናልባት ዛሬ ይህንን ነገር ስናወራ ላያስደስተን ይችላል። ጌታ ኢየሱስ ይመስገን፣ ላያስደስተን ይችላል። አዎ በቃ ለድል ቻለ ብለን ልናልፈው እንችለዋለን። ዋናው ፍሬ ያለው ከምንድን ነው? ቀድመን ምንም ከማድረጋችን በፊት ቀድመን ምን እናደርግ? እህቶች፣ ወንድሞች፣ ከእግዚአብሔር ጋር እንስማማ። ዋናው ፖይንቱ ያለው እዛ ነው። ከሱ ጋር ልባችንን ካልተስማማ ካልታረቅ ነው ወዴት ሄደን ነው ምንጨው? ቅድም እህቶቻችን ሲዘምሩ ምን እያሉ ነበር? ጌታ ኢየሱስ ይመስገን። ጌታ ኢየሱስ በእውነት እርደን። እሱ ካልረዳው ወዴት ነው ምንጨው? ማንን ነው ምንጠይቀው? ሌላ ለኛ የሚደርስልን አለ? ማን ነው ደራሻችን? ጌታ ኢየሱስ ይባረክ። ማን ይደርስልናል? እሱ በእውነት እንባችንን እግዚአብሔር ካላበሰ፣ ስንጠይቀው ጥያቄያችንን ወደ እግዚአብሔር ካልደረሰ እሱ አልሰም። ጌታ ኢየሱስ ይመስገን። ትንቢተ ኢሳይያስ ላይ ይናገራል። ዘለፌን ስላልተቀበላችሁ ምክሬን ስላልሰማችሁ በተናገርኩ ቀን እምቢ ስላላችሁኝ በመከራችሁ በችግራችሁ ቀን ምን አደርጋለሁ? አላግጥባችኋለሁ፣ ጀርባዬን ይሰጣሉ። ትጠይቃላችሁ አታገኙም፣ ታንኳኳላችሁ አይከፈትላቸውም ይላል። ጌታ ኢየሱስ ይመስገን።
ምን ስላደረጋችሁ? ስላልሰማችሁ፣ ዘለፌን ስላልሰማችሁ፣ አካሄዴን ከኔ ጋራ ስላላደረጋችሁ፣ አረማመዴን ከኔ ጋራ ስላላደረጋችሁ፣ ቃሌን በልቤ ስላላስቀመጣችሁ ትለምናላችሁ፣ ትጮኻላችሁ፣ ታንኳኳላችሁ፣ ትፈልጋላችሁ፣ ግን አታገኙም ይላል ጌታ ኢየሱስ ይመስገን። ስለዚህ ቀድመን ወንድሞች እህቶች እንስማማ ከእግዚአብሔር ጋር፣ ልባችንን ይስማማ ከእግዚአብሔር ጋር፣ ምክሩን እንስማ። እግዚአብሔር በእውነት ልጄ ሆይ ሕጌን አትረሳ ልቤም ትእዛዛትን ይጠብቅ አይደል ያለው ጌታ ኢየሱስ ይመስገን። እቺ ትእዛዝ ዛሬ እግዚአብሔር በብዙ መንገድ የምናገረው እቺን ትእዛዝ ምናልባት ቻለ ብለን እግዚአብሔር እንዲህ ብሎ ተናግሯል እኔ አይደለም ምናልባት ወንድም ተካይ ይናገራል ብለን አስበን ከሆነ ኦኬ ተሳስተናል። ጌታ ኢየሱስ ይመስገን። እኔም ከራሴ ምናልባት ከእውቀቴ እየተናገርኩ ከሆነ ተሳስቻለሁ። እናንተን በዚህ ቦታ ይህንን ብዬ ተናግሬ ሊያስደስታችሁ አይደለም፣ ምክንያቱም አልፈልጉም። ጌታ ኢየሱስ ይመስገን። ግን በእኔ ላይ አትደሰቱ፣ በእግዚአብሔር ላይ ተደሰቱ። ጌታ ኢየሱስ ይመስገን። ስለዚህ ቀድመን ከእግዚአብሔር ጋር እንስማማ። ስንጮህ የሚደርስልን ማን ይደርስልናል? አባቴ ቢለን ብንጮህ እንኳን ከሱ ጋር ልባችንን ካልተስማማ ይህ የእግዚአብሔር ቃልና የኛ ልብ ከሱ ጋር አብሮ ካልሄደ ካልተዋየደ ምን ይጠቅመዋል? ጌታ ኢየሱስ ይመስገን። ስለዚህ ወንድሞች እህቶች እንስማማ ቀድመን ከእግዚአብሔር ጋር። ይህ የሚሻለን እሱ ነው። ከሱ ጋር ከተስማመን፣ ልባችንን ከሱ ጋር ከተቃና፣ ልባችንን ከሱ ጋር ከእግዚአብሔር ጋር ከተስማመን በእውነት መንገዳችንን ያቃናል። ፊት ለፊት የሄድ ለክሊል ይጠብቀናል። ጌታ ኢየሱስ ይመስገን። ሄድ ለክሊል ይጠብቀናል። ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይመስገን። እንዳትረሱ አደራ እላለሁ፣ እንዳትረሱ ነው ያለው እግዚአብሔር። እባክህ መንገዴን አቅና እያለን፣ እባክህ መንገዴን አስተካክል፣ እባክህ ፊት ለፊትን አንተ ቅደሜ፣ እባክህ የልመናዬን ድምፅ አንተ ስማልኝ፣ እባክህ እጮሃለሁ ወደ አንተ፣ እባክህ ጥያቄውን ወደ አንተ አቀርባለሁ። ምናልባት በእኔ የኔን ድካም አይተህ ከኔ ዞር አትበል እያለን በሱ ፊት እንውደቅ። እግዚአብሔር ያኔ በእውነት የወደቀውን ያነሳል፣ የወደቀውን ያነሳል፣ ለክብሩ ይጠቀማል፣ የክብር ዕቃ አድርጎ ይጠቀማል። በልቡ ላይ በእውነት የእግዚአብሔርን ቃል ያኖረው ማን ነው? እግዚአብሔር በእውነት ያን ሰው ይፈልጋል። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ብዙ ጊዜ ከኔም ጭምር የመዝሙር ጊዜ ብቻ የምንደሰት እህቶች ወንድሞች አለን። መዝሙር ሲዘመር ደስ ይለናል። የእግዚአብሔር ቃል ሲሰበክ ግን እንቅልፍ ያሰናል፣ እንቅልፍ ይመጣናል። የእግዚአብሔር ቃል ሲሰበክና የእግዚአብሔር ቃል ሲነገር ሌላ ድካም ይመጣናል። ግን ጌታ ኢየሱስ ይመስገን ልባችንን ካላመና በሙሉ ልባችንን ካልሆነ በስተቀር መዝሙር ስንዘምር እኛ እየዘመረን ነው። ልባችንን ባዶ ሆኖ በአፍ ብቻ እየዘመረን ከሆነ ሰይጣንም ከኛ ጋር አብሮ እንደሚዘምር እናውቃለን። ከበሮ ስንመታ እሱም ያሸበሽባል። ዋናው ቁም ነገሩ ከቃሉ ጋር እንሄድ። መዝሙር እንዘምር አይደለም፣ እንዘምር፣ እናወድስ፣ እናመልከው። ግን ልባችንን በምን መልኩ ነው? የተሰበረ ነው ወይ ልብ አንደበት ብቻ ነው እየዘመረ ያለው? ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ምሳሌ ላይ የምናገራል ምን ይላል? ልጄ ሆይ ልቤን ስጥ ይላል። ልቤን ስጥ፣ ልቤን ፍቀድልኝ፣ በልቤ እገባለሁ፣ በልቤ እኖራለሁ። ጌታ ኢየሱስ ይመስገን። እንዲህ ይላል፣ ልባችንን እንፍቀድ። ጌታ ኢየሱስ ይመስገን። መዝሙር ብቻ
እየዘመረን ልባችንን ምናልባት ቃሉን ካላስቀመጠ ትእዛዙን ካልጠበቀ ድርጅቶችም ይዘምራሉ። መዝሙር ዜማውን እንኳን ከኛ አሳምሮ ይዘምራሉ። የኛን መዝሙር ማለት ነው ይዘምራሉ። ግን ልባቸው በምን መልክ እንደሆነ ባላቅም ጌታ ኢየሱስ ይመስገን። ስለዚህ ቃል ስነገር ወንድሞች እህቶች፣ የእግዚአብሔር ቃል ስነበብና የእግዚአብሔር ቃል ሲወራ ልባችንን እንፍቀድና በእግዚአብሔር ቤት ላይ ተቀምጠን እንስማ። ጌታ ኢየሱስ ይመስገን። ከእግዚአብሔር ቃል መዝሙረ ዳዊት 118 ላይ ያለውን ስፍራ አነባለሁ። ጌታ ኢየሱስ ይመስገን። 118 ላይ ጌታ ኢየሱስ ይመስገን እንዲህ ይላል። ቁጥር 25 ላይ እንዲህ የሚል እግዚአብሔር ቃል አለ። አቤቱ እባክህ አሁን አድን። አቤቱ እባክህ አሁን አቅና። ጌታ ኢየሱስ ይመስገን። አቅና። አቤቱ እባክህ አሁን አድን። አቤቱ እባክህ አቅና። በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት ጌታ ኢየሱስ ይመስገን። ከእግዚአብሔር ቤት መርቃኖች እግዚአብሔር አምላክ ነው። ለእኛም በረልን እስከ ሰማያዊ ቀንዶች ድረስ። ጌታ ኢየሱስ ይመስገን። እዚች ጋር ዋናው ቁም ነገር የፈለኩት ምንድን ነው? ቅድም ርዕስ እንደሰጠው እባክህ ጌታ ሆይ መንገዴን ምን አድርግልን ነው ያልነው? አቅና። አንተ የምትወደው መንገድ አድርገ፣ ለአንተ የሚመቸው መንገድ አድርገ፣ አንተ የምታርፍበት መንገድ አድርገ እባክህ ልቤን ወደ አንተ አቅና። ሌላ ነገር በልቤ ላይ ገብቶ እንዳይረብሽ ጌታ ሆይ አቅና። ዋናው ቁም ነገር እሱ ነው። ልባችንን ካልቀና፣ ልባችንን ካልተፈወሰ፣ ልባችንን ካልተደላደለ፣ ተራራ ከሆነ እግዚአብሔር ፈልጎ መጥቶ በልባችንን ላይ በቀናው ልብ ላይ በትሁት ልብ ላይ እግዚአብሔር ሊቀመጥ ፈልጎ ምናልባት ልባችንን ተራራ ሆኖ እሱ እንዳይቀመጥ እንዳይከለክለን ጌታ ኢየሱስ በእውነት ሌቪል የሆነውን ልብ ይፈልጋል። በእውነት ለእግዚአብሔር ቃል በእውነት ዝቅ ብሎ የተዋረደውን ልብ እግዚአብሔር ይፈልጋል። በሱ ፊት የምንበረከከው ልብ ማን ነው? በሱ ፊት ላይ የሚወድቀው ማን ነው? ልቡን የፈቀደው ማን ነው? እንደ ዘኬዎስ በእውነት የተጠማው ማን ነው? ይፈልጋል እግዚአብሔር። ዛሬ ወደ አንተ ወደ አንቺ ቤት ያንኳኳል እግዚአብሔር። በእውነት ያን እግዚአብሔርን ልንጋብዘው በምን መልኩ ጠብቀናል? ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ምናልባት ልባችንን ተራራ ከሆነ፣ ልባችንን ደንድኖ ከሆነ እግዚአብሔር ገብቶ እንዳያርፍበት በእውነት ተራራ ሆኖ ካለ እንዋረድ በእግዚአብሔር ፊት፣ እንውደቅ በእግዚአብሔር ፊት። የቀናውን ልብ እናኖረው በእግዚአብሔር ፊት ላይ እንውደቅ በእግዚአብሔር ፊት። ጌታ ኢየሱስ ይመስገን። ያን ልብ እግዚአብሔር ይፈልጋል። ያን ልብ እግዚአብሔር ይፈልጋል። ጌታ ኢየሱስ ይመስገን። እባክህ የቀናውን መንገድ አንተ ያሳየኝ። እባክህ የቀናውን ልብ በልቤ አኑረው። እባክህ ጌታ ኢየሱስ ይመስገን። ቅድም ምዕራፍ 3 ላይ ስናገር፣ ምሳሌ 3 ላይ ስናገር ጌታ ኢየሱስ ይመስገን ምንድን ነው ያለው? የእሱን ትእዛዝ በጠበቅከው ጊዜ፣ ከእሱ ጋር በተስማማኝ ጊዜ የዛን ጊዜ ምን ይሆናል? መንገዴ ይቃናል ይላል ጌታ ኢየሱስ ይመስገን። እና እንዲህ ከሆነ እንዲቃና እንፈልጋለን አይደል? ኢየሱስ ወደ ልባችን እንዲመጣ እንፈልጋለን አይደል? ወንድሞች እህቶች፣
እግዚአብሔር ወደ ቤታችን እንዲገባ እንፈልጋለን አይደል? ሲንጮ ጨዋታችን እንዲሰማ ጌታ ሆይ አንተ ድረስልን፣ ሌላ የሚደርስ ማንም የለም ብለን ስንጮ እግዚአብሔር እንዲደርስ እንፈልጋለን አይደል? ልባችንን እንፍቀዳ። ጌታ ኢየሱስ ይመስገን። አንተ ልብን ካልፈቀድክ፣ እኔ ልብን ካልፈቀድኩ፣ በሱ ቤት ላይ በእውነት ካልተዋረድኩ እግዚአብሔር በየትኛው መንገድ ይግባ? ውድ አባቶቻችን የእግዚአብሔር ሰዎች ይጮሃሉ፣ ተመለሱ፣ እንመለስ እያሉ ይጠራሉ፣ ይለምናሉ። እኛ ግን እኔ የትዕቢት ቃል ተናግሬ ያልፋለሁ። እንዴት ሆኖ እግዚአብሔር በየት መንገድ ይግባ? ጌታ ኢየሱስ ይመስገን። ይሄ የምትሄደው መንገድ አንተን የሚያሰናክል ነው። እግዚአብሔር የማይደሰት መንገድ ነው እየሄድክ ያለው። ከዛ ተመለስ፣ አንተ ምን አገባ እንለዋለን። በየት መንገድ እግዚአብሔር ይግባ? በየትኛው መንገድ ነው እግዚአብሔር የሚገባው? አንተ የእግዚአብሔር ሰው ሆይ ለአንተ የማይገባ ነው ይሄ። ጌታ ኢየሱስ ይመስገን። ተመለስ ከዛ እንለዋለን። ሂድ እንደ ፍላጎት ሆኜ ልመለስ ብለን የሰባኪውን እያገላመጠን እንሄዳለን። መጽሐፍ ቅዱስ ላይ ሲናገር ጎበዝ ሆይ በጉብዝና ወራት እግዚአብሔርን አስብ ይላል። ዛሬ እኔና እናንተ ምናልባት ጉብዝና እንደምንም አድርጎ ሞቅሞቅ አድርጎ እግዚአብሔርን እንዳንፈራ ለእሱ እንዳንገዛ ልባችን እንደንድነው ከሆነ እንዋረድ፣ በእግዚአብሔር ፊት እንውደቀው። ያኔ እግዚአብሔር ወደ ቤታችን ይገባል። ያኔ ለኔና ላንቺ ለኔና ላንተ ሊሰጥ ይዞ የመጣውን በረከት አራግፎ ይሄዳል። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። አንድ ቃል አነባለሁ። ጌታ ኢየሱስ ይመስገን። ዘፍጥረት ላይ ያለውን ቃል አነባለሁ። ተባረክ ኢየሱስ። ዘፍጥረት ምዕራፍ 24 ላይ አንድ ቃል አለ። እንፍራ እግዚአብሔርን። የእግዚአብሔርን ቃል በመፍራትና በመንቀጥቀጥ እንስማ። ጌታ ኢየሱስ ይመስገን። አው ቅድምም ብያለሁ። ዛሬ ምናልባት ለደስ ላያሰኝ ይችላል፣ ግን አንድ ቀን ምናልባት አንድ ቀን ያን በሰሙ ያ ወንጌል አባቶች የተናገሩትን ቃል ያን በሰማው ሰምቼም በተግባር ላይ ቢያደርግ ኖሮ ብለን የምናስብበት ቀን ፊት ለፊት ላይ ያለ ባለፈው እንደተማርነው ጌታ ኢየሱስ ይመስገን። የጭንቀት ቀን ፊት ለፊት ላይ አለ። የመከራ ቀን ፊት ለፊት ላይ አለ። የእግዚአብሔር መምጣት በደጃፍ ቀርቦ ባለ ጊዜ ላይ እሱ ሲመጣ ያን ቀን ጌታ ኢየሱስ ይመስገን ጻድቃኑ ሲወሰዱ፣ እግዚአብሔርን በመፍራት የሚመላለሱ ሲወሰዱ፣ ስንጠቁ እግዚአብሔር ዛሬ አድርጉ ያለውን እያደረጉ ቃሉን በሚገባው ሰምቶ የተጠባበቁ መንፈሳቸውን አድሶ መንፈሳቸውን ሞልቶ የተጠባበቁ ስንጠቁ ጌታ ኢየሱስ ይመስገን። ምናልባት ሸኚዎች ሆነን ብቻ እንዳንቀር። ሸኚዎች እናውቃለን። ሸኚዎች ሌሎቹ ሲወሰዱ እኔ ሸኚ ሆኜ የሚንበረከክ ሲወሰድ እኔ ሸኚ ሆኜ ልቡን የፈቀደው ሲወሰድ ስንጠቅ እኔ ሸኚ ሆኜ እነሱ ሲሄዱ እኔ እዚህ ለገሃነም ተጋብዤ መቅረት በጌታ በኢየሱስ በጌታ በኢየሱስ ምናልባት ልባችንን ካልፈቀድነው ትእዛዙን ካልሰመነው ሕጉንና ስርዓቱን ካልጠበቅነው ሸኚ ሆነን ነው የምንቀረው። ጌታ ኢየሱስ ይመስገን። ብዙ ጊዜ በመኪና ላይ ስንሳፈር ያው ብዙዎችን ልናውቅ እንችላለን። ከአንድ ቦታ ወደ ሌላኛው ቦታ ስንሄድ ሸኝቶ የሚመጣ ሰው ከኛ ጋር አብሮ ይሄዳል ወይ እዛ መኪና ውስጥ አስገብቶ ነው የሚመለሰው? ብዙ ጊዜ ታውቃላችሁ። እኔ በደንብ አውቃለሁ። እኔ ብዙ ሰዎች ያው ሸኝቶም ስለሚያውቅ እኔም ሸኝቼ ስለሚያውቅ አውቃለሁ።
ሻንጣውንም እንደምንም አድርጎ በመኪና ውስጥ ካስገቡ በኋላ ባይ ባይ ዳና ሁን ብሎ ነው የሚመለሰው። በእውነት ያችን ምሳሌ ስንጠቀም ዛሬ በመንፈስ ቅዱስ ተሞልቶ የእግዚአብሔርን ቃል በመጠባበቅ በልባቸው በደንብ አድርጎ የያዙት ወደ ሰማይ ወደ አክሊሉ የሚወስደው መርከብ ላይ አስገብቶ እንደሚመለስ ወይም በመኪና ላይ አስገብቶ እንደሚመለስ ሰው እኔም በዚህ ፊት ላይ በእግዚአብሔር ፊት ላይ ልባቸውን ሰጥቶ ራሳቸውን አዋርደው እኔ ማን ነኝ? እኔ ደካማ ነኝ፣ እባክህ ማረኝ፣ እባክህ ኃጢአቴን ማረኝ፣ እባክህ ቃልን እሰማለሁ፣ እባክህ ለአንተ እገዛለሁ እያለው ቀንና ማታ የሚወተውቱት ወደ እግዚአብሔር ጥሪውን ወደ እግዚአብሔር የሚያቀርቡት ሲወሰዱ ሲነጠቁ በመንፈስ ቅዱስ ሲፍለቀለቁ የነበሩት ሲወሰዱ እኔና አንቺ ሸኝ ሆነን እንዳንቀር ጌታ ኢየሱስ በእውነት ይርዳን። በእውነት ታዳሚዎች እንድንሆን እግዚአብሔር ይርዳን። በበጉ ሰርግ ላይ አብረን እንድንታደም በእግዚአብሔር ፊት ላይ ነጩን ልብስ ለብሰን ከመላእክት ጋር አብረን እንድንዘምር ጌታ ኢየሱስ በእውነት ለሁላችን ይርዳን። ያ ካልሆነ ምናልባት አሻብሻቢ ብቻ ሆነን ምናልባት ዝም ብለን ጌታ ኢየሱስ ይመስገን፣ ጌታ ኢየሱስ ይባረክ። ነገሩ ሳይገለጥ ቀርቶ ይህ ተክሊት ስለዘመረች ይህ ተክሊት ሐዋርያት ቤተክርስቲያን ስለገባች ከሷ ጋር አብራን ጓደኛ ስለሆነች እንሄዳለን። አይሰራም ይሄ ነገር የለም እኮ። ይሄ በጣም ጥንቁቅ የሆነ መንገድ ነው ወንድሜ። ለራስሽ ሩጪ። ጌታ ኢየሱስ ይመስገን። በደንብ አድርገሽ አውቀሽ አጥንተሽ ለራስሽ ሩጪ። ይሄ ማንም የሚያካትን ነገር አይደለም። የሰረሽው ስራ እዛ ጠብቃል። የጠየቅሽውን እዛ ታገኛለሽ። መልካም ሰርተሽ ከሆነ በመልካምነቱ ትቀበያለሽ። ጌታ ኢየሱስ ይመስገን። እግዚአብሔር ቃል አንድ ስፍራ ነባለው። ጌታ ኢየሱስ ይባረክ። ተባረክ ኢየሱስ። ዘፍጥረት ላይ ምዕራፍ 24 ጌታ ኢየሱስ ይመስገን ከቁጥር 12 ላይ ያለውን ስፍራ ነባለው። እንዲህ ይላል። ጌታ ኢየሱስ ይመስገን። እንዲሁም አለ፣ የጌታ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊቴ አቅናልኝ። ጌታ ኢየሱስ ይመስገን። ምን አድርግልኝ? መንገዴን ዛሬ በፊቴ አቅናልኝ፣ ለጌታዬም ለአብርሃም ምሕረትን አድርግ። ጌታ ኢየሱስ ይመስገን። ማን ነው እንዲህ እያለ ያለው? ለምንድን ነው እንዲህ እየጠየቀ ያለው? ጌታ ኢየሱስ ይመስገን። ለምንድን ነው እንዲህ እየጠየቀ ያለው? መንገድን ምን አድርግልኝ? አቅናልኝ። ጌታ ኢየሱስ ይመስገን። አቅናልኝ፣ አስተካክልልኝ፣ አዘጋጅልኝ። ጌታ ኢየሱስ ይመስገን። በእውነት እኛም ዛሬ በሱ ፊት ላይ እንዲህ እያለን እንድንጮህ ጌታ ኢየሱስ ለሁላችን ይርዳን። ጌታ ኢየሱስ ይመስገን። ለጌታዬ ለአብርሃም ምሕረትን አድርግ። እነሆ በዚህ የውሃ ምንጭ አጠገብ እኔ እቆማለሁ። የዚችንም ከተማ ሴቶች ልጆች ውሃውን ሊቀዱ ይመጣሉ። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። ስለዚህ እዚች ጋር እኔ የሚያስበው አንተ መልካምን አድርግ፣ መልካምን ተመኝ፣ መልካምን አድርግ፣ ቃልን ስማ። ጌታ ኢየሱስ ይመስገን። አንተ የሚድን ብዙ ሕዝብ አለ። አንተን ሰምቶ የሚድን ብዙ ሕዝብ አለ። በአንተ ላይ የሕይወት ምንጭ አለ፣ የውሃ ምንጭ አለ። አንተ የቆምከው በስርዓትና በትክክለኛው በውሃ አጠገብ ስለቆምክ ብዙ ሕዝብ ካንተ ሰምቶ የሚድን ብዙ ሕዝብ አለ። ስለዚህ ምን አድርግ? መንገድን አስተካከል እያልክ
ቃሎችን በልቤ ጻፍ፣ በጽለት ጻፍና አጥብቀ ያዘው። ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። አንተ ለብዙዎች ትተርፋለህ፣ ብዙዎችን ታድናለህ። ጌታ ኢየሱስ ይመስገን። ለብዙዎች እርካታ የምትሰጥ አንቺ ዛሬ ቅዱስ ሕዝብ ሆይ፣ በዚህ ስፍራ ላይ የተገኛችሁ ወንድሞች እህቶች ሆይ፣ ለኢየሱስ የተመረጣችሁ በእውነት ለሱ የተለያችሁ ወገኖች ሆይ፣ የቀናውን መንገድ ምረጡ። ከናንተ የሚፈሰው ውሃ ለሌሎች እርካታ ይሆናል። ሌሎች ከናንተ ሰምቶ ይረካሉ። ለሌሎች እናንተ መድኃኒት ትሆናላችሁ። ጌታ ኢየሱስ ይመስገን። ስለዚህ በእውነት ሰምተን የሰመነውን ቃል ዝም ብለን ፍሬ እንደሌለ አድርገን ጣል አድርገን እየወደን ከሆነ እግዚአብሔር ፍሬውን ይፈልጋል። ዛሬ በውድ አባቶቻችን፣ በወንጌል አባቶቻችን በዩቱብ በተለያየ መንገድ የሚዘራው ይህ ቃል በተለያየ አቅጣጫ እዚህ በሶሻል ሚዲያ የሚወራው የእግዚአብሔር ቃል ምናልባት በደረቅ መሬት ላይ ወድቆ ከሆነ ወፍ መጥቶ በልቶ ፍሬ እንደሌላ ወይም ዘር እንደሌላ እንዳይሆን፣ ምናልባት በጭንጫ ውስጥ ወድቆ እሾህ አንቆ ገሎ ምናልባት በእንቴና በእኔ ላይ የተዘራው ዘር በእኔና በእንቴ ላይ የተዘራው ዘር ምናልባት ደርቆ፣ ምናልባት በሌላ ነገር ተወስዶ፣ ምናልባት በሌላ ቦታ ወድቆ ዝም ብሎ ወንጌል አባቶቻችን ወንድሞቻችን መስካሪዎች ጮሆ ባዶ ቦታ ወድቆ እንዳይገኝ፣ ምናልባት ስር እንዳይሰድ በድንጋይ ላይ ወድቆ ዝም ብሎ ተናግሮ እንዲሁ ዝም ብሎ የሚያልፍ እንዳይሆን፣ ወንድሞች እህቶች፣ ዛሬ የሚዘራው ዘር በመልካም መሬት ላይ እንደተዘራው ዘር ፍሬውን አፍርቶ ጌታ ኢየሱስ ይመስገን ፍሬያማ እንዲያደርገን ጌታ ኢየሱስ ለሁላችን ይርዳን። በእውነት ጌታ ኢየሱስ የሰማነውን ቃል ጌታ ኢየሱስ ይርዳን፣ በስራ ላይ እንድናውል እግዚአብሔር ይባርካችሁ። እግዚአብሔር ስላዳመጣችሁ የሰማችሁትን ደግሞ በአግባቡ እንደምታስተውሉ እንደ እግዚአብሔር ቃልነቱ እንደምትቀበሉ ጌታ ኢየሱስ ለሁላችን ይርዳን። ጌታ ኢየሱስ ይባርካችሁ። ወንድም እስራኤል ተባረክ። እኔ ያለኝን ሰዓት እዚህ አበቃለሁ። ተባረኩ። ጌታ ኢየሱስ አንተ ተባረክ። እስኪ እንጸልያለን። ሁላችንም ወታችን ከፍተን ጌታ ሆይ እባክህ መንገድህን አቅናልን፣ እባክህ ሰማን፣ እባክህ ኖረን እያለን ስትመጣ ጌታ ሆይ እባክህ ቃሌን ረስቼ እባክህ ትእዛዝህን ረስቼ እባክህ አድርግ ያልከውን ረስቼ እባክህ በደረቅ መሬት ላይ እንደወደቀች ዘር እንዳልሆን ጌታ ኢየሱስ ሆይ እባክህ በስራ ላይ ያልኩህ አንተ የሰማህን አመሰግንሃለሁ። በኢየሱስ ተባረክ።